ከራዲዮ ኢትዮጵያ የተውጣጡ ወጣቶች ምንም ባልተመቻቸ ሁኔታ ከተፈናቃዮች ባልተናነሰ ሽራ ወጥረው እዛ እያረፉ በጣም ትልቅ ስራ ሲሰሩ እንደነበሩ እንዲህ አይነት ትንሽ ራዲዮ አሁን ለየት ብለው እነዚህ ተማሪዎች እንዲህ አይነት ኢኒሼሽን ነው የሚፈልገው በአገር ደረጃ በእናቱ ላይ በደረሰው ጉዳት አስቦ በትምህርቱ ላይ ጠንክሮ ዶክተር ሆኖ ሌሎችን መርዳት አስፈላጊ ነው በሚል በብዙ ቦታ የተንቀሳቀሱ ናቸው። እንግዲህ ሚሽናችን ዋናው ኢኩዊቴብል የሆነ ሃይ ኳሊቲ ሄልዝ ኬር ሪጋርድለስ ኦፍ ሪሞት ኤሪያዎች ላይ አንደርሰርቭድ የሆኑ ኤሪያዎች ላይ መስጠት ነው። እንግዲህ ሶዶ አዲስ አበባ ወይ ሐዋሳ ያለውን ሕክምና አገልግሎት ዳሰነች ወይ ስለምናምን የእኛ ሙያችንን ባለሙያዎችን እስከዛ ድረስ ሄደን አገልግሎት እየሰጠን ይቆያል። ቪዥናችንም ሄልዝ ኬር አክሰስ እና ዲቨሎፕመንት ዊዛውት ኤኒ ዲሞግራፊክ ፋክተር በሬስ በብሔር በተለያየ ምክንያት ሰዎች በአገልግሎት ጋፕ እንዳይኖር ነው ትልቁ ሚሽናችን። ይሄ እንግዲህ ፎቶ ላይ እንደምትመለከቱ ዳሰነች ላይ አገልግሎት ኤሪያ ሰው መስካናለ ችግር ያለባቸው ወይ አካባቢ ችግር ያለባቸው ወይም ደግሞ ሶስት ልጆች ተያያዘች እናት ካለች ከሕክምና ረቃ መውለድ ስለሌለባት እንደዚህ አይነት ሪስክ ያሉትን እናቶችን ወደ ጤና ተቋም ይህን ሊንክ በማድረግ አገልግሎት ስለነበረ አበላባያ ላይ ሁለት ሚሽን ሰርተናል። አንዱ በጎርፍ ናላ ላይ በተከሰተ ሰዓትና አንዱ ማተርኒቲና ኒውትሪሽን ቻይልድ ላይ ሰርተናል ማለት ነው። እንግዲህ በጣም ዲቴል አለ እና ለእናንተ ሰዓቱ ስለማይበቃ ሃይላይት ለማሳየት ያህል ነው። የተሰጠበት ዘመን ስለሆነ ይሄን ሼር ቢያደርግ ብዙ ደግሞ ከኛ መሀልም ወጣቶች ይነሳሳሉ። እግረ መንገድ ደግሞ በጤናው ላይ በግብርናው ላይ የተቀናጀ ስራ ስለሚሰሩ ሊንክ ያደርጋሉ በሚል ነው ፕሮሞሽን ስራን ጭምር ለመስራት ስለተፈለገ ነውና ታንኪዩ። በጣም ታች የሚያደርግ ነገር ነው። በድጋሚ ለዶክተሮች አሁን ወደ መጠቃለሉ እየመጣ ነው።
ብዙ የአርሶ አደር ህይወት የቀየረ አሁንም በካርቤን ላይ በሌሎች በተፈጥሮ ላይ የሚሰሩ ስራዎች ትልቅ ስራ የተሰራ ነው ያለው። ወርልድ ቪዥንም እንደዚሁ ኢትዮጵያ ውስጥ ትንሽ ከኛ ዕድሜ ዝቅ ባለ ሁኔታ ኢትዮጵያ ውስጥ የሰራ ድርጅት ቢሆንም ትልቅ ሀብት እያፈሰሰ ነው ያለው። ራዲዮ አሁን ለየት ብለው እነዚህ ተማሪዎች እንዲህ አይነት ኢኒሼሽን ነው የሚፈልገው በአገር ደረጃ እንዲህ አይነት ኢኒሼሽን ነው። ስለዚህ ባለፈው በጎፋ ዞን ላይ በዚህ ጎፋ ላይ ከንቾ ጎዝዲ ቀበሌ ላይ ሰውን ለመርዳት ብለው የወጡ ሰዎች ከቤታቸው እንደወጡ የቀሩ በጣም አሳዛኝ ታሪክ ላይ እዚህ ውስጥ ያልተሳተፈ ሰው የለም። በጣም ታሪካዊ የሆነ ርብርቦች እና የተፈናቀሉ ሰዎችን ሪሰትል ለማድረግ ቅድም እዚህ እና ሁኔታት ሁሉ የሚያሳይ ማንም እጁን ያልዘረጋ ሰው የለም፣ በግልም በድርጅትም እና ከዚህ አንጻር እነዚህ ከራዲዮ ኢትዮጵያ የተውጣጡ ወጣቶች ምንም ባልተመቻቸ ሁኔታ ከተፈናቃዮች ባልተናነሰ ሽራ ወጥረው እዛ እያረፉ በጣም ትልቅ ስራ ሲሰሩ እንደነበሩ እንዲህ አይነት ኢኒሼሽን በዩኒቨርሲቲዎች በተማሪዎች እንዲፈጠር መንግስት ቀጣይ ከዩኒቨርሲቲ የሚመረቁ ተማሪዎች ቤት ከሚገቡ ቢያንስ ለ3 ወር ለ6 ወር በተለያዩ ቦታዎች በክልላቸው ሄዶ የበጎ አድራጎት አገልግሎት የሚሰጡበትን ሁኔታ አልፎ ተርፎም አገርን እስከ መከላከል ያክል የእስራኤላውያን አፕሮችም ጭምር መንግስት የመከተል ኢንቴንሲቲ አለ። ምክንያቱም እኛ በአፍሪካ ቀንድ ላይ ተጽዕኖ የምንፈጥር ሀገር ነን፣ ግን ብዙ ጫናዎች አሉብን፣ ብዙ ጸጋዎች አሉ። ጸጋዎቻችን ተጠቅመን እንዳንወጣ የሚያደርጉ ብዙ ጫናዎች ስላሉ ከዚህ ኮንሰርን አንጻር እነዚህ ሞዴል ሆነው የወጡ ወጣቶች ናቸው። በጣም ነው ሰው ራዕይ ይዞ ሲነሳ ቅድም አቶ ማሞ እንዳለው ሰው ለዓላማ ነው የሚፈጠረውና በእናቱ ላይ በደረሰው ጉዳት አስቦ በትምህርቱ ላይ ጠንክሮ ዶክተር ሆኖ ሌሎችን መርዳት አስፈላጊ ነው በሚል በብዙ ቦታ የተንቀሳቀሱ ናቸው። ቅድም በተደጋጋሚ የተሽከርካሪ ጉዳይ ሲያነሳ ተሰማኝና አቶ ሳምሶንን ከጎነ የባክ ብየው እንደው ይፈልግልታል አንድ ተሽከርካሪ ብለዋልና ሞራል ስጧቸው። እንግዲህ ይሳካ። እኛም ያበኩላችንን ድጋፍ እናደርጋለን። እዚህ ያላችሁን እንደ ፓርትነርን ብታግዟቸው ብታወጧቸው በሞራል በዚህ መንገድ ብትሄዱ በጣም ውጤታማ ይሆናል የሚል ድጋፍ ብታደርጉ ጥሩ ነው የሚል ነገር አለኝና አጠቃላይ የዛሬው ድርጅቶች ባለፈው የጋራ ቅንጅትና ትብብር በኢንተርኔት ባካሄድነው ጊዜ